መጽሐፍ ቅዱስ ሲናገር ምን ይላል? ይሄንን ዓለም አትምሰሉ። አትምሰሉ የሚለው ቃል በጣም ባለፈው እያጠናሁት መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? do not fashion this age ነው። ምን ማለት ነው? ይሄንን ዓለም የሚለው ቃል ኤጅ ነው የሚለው የግሪኩ ቃል ኤጅ ማለት በሌላ ነገር ይሄንን ዘመን ፋሽን አትከተሉ ማለት ነው። ዓለምን መምሰል ማለት የዚህን ዘመን ፋሽን አትከተል ማለት ነው። ምን ይላል? በዚህ ዘመን ሰው ለምን እንዴት ታደርጋለህ ስትል እንዴ ከዘመኑ ጋር መሄድ ነው እንጂ ከዘመን ጋር ሳይሆን የሚኬደው ከጌታ። አሜን አሜን አሜን። አይታችኋል? የሆነ ትውልድ ዘመን የሚመሳሰልበት ዘሴም የሆነ ነገር አለ። የሆነ ትውልድ ሁሉ የሚመሳሰልበት የሆነ ፒሪየድ አለው፣ የሆነ ታይም አለው። የሆነ ጊዜ ቦላሌ ሱሪ ፋሽን ነበር። ሰው ሁሉ ቦላሌ እናለ የሆነ ጊዜ ደግሞ ቃራ ያልፍበታል። መጽሐፍ ቅዱስ ሲናገር ግን የማያልፍበት አንድ ነገር አለ። እግዚአብሔርን መምሰል ለዚህኛው ለሚመጣው ዓለም ይጠቅማል። ስለዚህ የምከተለው የሚመጣውን ዓለም የሚጠቅመኝን እንጂ እዚህ የሚቀረውና አሁን ድሮ በቦላሌ ሱሪ የሚኮራ ሰውዬ ለብሶ ቤት ፋራ ነው የሚባል። በዛኛውም ዘመን በዚህኛውም ዘመን የማይቀየር ፋሽን ክርስቶስን መምሰል። አሜን አሜን። ሰማይ ስትሄዱ መልአክ ራሱ ኦ ይለዋል። እስቲ ጸልዩ፣ ዝም ብሉ ትውልዱ ይሂድ የፈለገውን ያድርግ። እስቲ ጌታን ተከተሉ፣ ጸልዩ። የሆነ ጊዜ ተራው የእናንተ ነው የሚሆነው። ትውልድ ሁሉ ወደ እናንተ ነው የሚወጣው። አያልፍበትም። ይህን ቃል ዝም ብላችሁ እስቲ ያጥኑት። የሆነ ጊዜ ትፈለጋላችሁ። አሜን።